እዚህ የሚያሰግደን ልጅ ነበር። አሁን ባለፈው አዲስ አበባ ሄዳሉ። መሐመድ ነው አህመድ ያ ድምፁ ደስ የሚለው ይሄም የኔ እናንተን ከንቱነት ነው የሚያሳይ። አመለጠን ወሰዱት እዛ ስንት ነው የሚሆነው? 30 ሺህ ብር። የደሴ ሀብታሞች መቼም አላህ ይሁናቸው መድረሻቸውን ኮሚቴው ጋር ስታገል ነበረ። ጨምረናታና 5 ሺህ ብር ጨምሮበታል። ደሞዙ 5 ሺህ ብር ነው። ቤት ኪራይ 4 ሺህ ብር ነው። ሚስት አለ፣ ሚስቱም ትታሄደች። እናንተ አደጋ እኮ ነው። የቁርአን ሰዎች ናቸው። የቁርአን ሰው እና ህዝብ አመለጣቸው። የፊርደውስ በር አመለጣቸው። የፊርደውስ በርም ደግሞ በዱንያ በረካ ማግኘት ሀብታቸውን መጨመር አመለጣቸው። ይሄንም ብለው ቅድም ስለ የነበረው ማለት አላህ ሁሉን ነገር ሰጥቶን ተመልከቱ። አሁን አንዱ ሀብታም ተነስቶ ቢይዘው በረካ፣ በገንዘቡ ላይ በረካ፣ በእድሜው ላይ በረካ፣ በሚስቱ ላይ በረካ፣ በልጆቹ ላይ በዙርያው ላይ በረካ። 30 ሺህ ብር ሰጥቶ ገንዘብ ተጨምሮለት በሚሊዮን የሚቆጠር በ10 በመቶ ሚሊዮን የሚቆጠር ሰጠዋል ተደስቶ። ምክንያቱም ይሄን እንዴት ይሄዳል ይሄ ቁርአን ብሎ ይዞት ማለት ነው። አመለጣቸው። ፊርደውስ በር የነብዩ ጎረቤትነት አመለጣቸው። በምን ልርዳህ ታዲያ? ምን ተናግሬ ያለው ከዚህ በፊት ሌሎች ወሰዱት። አሁን ይደውልኛል ያናገኝ እኔ ነበርኩ ያዝኩት። እስካሁን ትምህርት ቤት አስገብተን ታገስ አልኩት። መዲና መሄድ ፈልጋለሁ። طيب የሃይ ስኩል ሰርቲፊኬት ያስፈልገዋል። ዲፕሎማ 12 ያክል ትሄዳለህ። እዚህ ታገስ አልኩት። ይሄ ሁሉ ዒባዳ ነው። ስንታገሰ ከዚህ እያሉ ደግሞ አሁን እዛ ወሰዱ።